ሰላም ውድ ቤተሰቦቼ ዛሬ የምታዩት 32 ኤክስትሪም የሚባለው ቲቪ ሲሆን እንደምታዩት ስክሪኑ ነጭ ነው የሚሆነው። ነጭ ከመሆኑ በፊት እንደዚህ ሎጎ የሚጻፍበትን ቦታ ይቆርጥና ከዛ ውጪ ሻዶ እየሰራ ሙሉ ለሙሉ ጥቁር ከሆነ በኋላ ተመልሶ ነጭ ይሆናል። ይሄ ማለት ስክሪኑ ጤነኛ መሆኑን ነው የሚያሳየን። ምክንያቱም ጥቁር ሰራ ማለት ዳታ እየደረሰው ሻዶ የሚሰራውም ዳታ ስለሚደርሰው ነው። ያ ማለት ደግሞ ይሄ ቲቪ ቲኮን ስላለው ቲኮን ቦርዳችንን ቮልቴጅ ቼክ እናረጋታለን። ቮልቴጅ ቼክ ስናረግ ኮመን የሚባሉ ቮልቴጆችን ቼክ እናረጋለን። ቪጂኤል፣ ቪጂኤች፣ ኤቪዲዲ እና ቪሲሲ የሚባሉ ቮልቴጆችን ቼክ እናረጋለን። የሜትራችንን ግራውንዱን ቦዲው ላይ ካደረግን በኋላ የመጀመሪያ እንደምትመለከቱት ቪጂኤች ተብሎ የተጻፈባትን ቦታ ሄጄ ቮልቴጁን ቼክ ሳረገው ቪጂኤቹ 10 ቮልቴጅ ነው የሚያነበው። ይሄ ደግሞ ከሚጠበቀው ቮልቴጅ በታች ነው። ቀጣይ ደግሞ ቼክ የማረገው ቪጂኤል የሚባለውን የቮልቴጅ ታይፕ ሲሆን ይሄኛውን ቮልቴጅ ከሚጠበቀው ቮልቴጅ በታች 0.7 ነው። ኦልሞስት ይሄኛው ደግሞ ምንም አይነት ቮልቴጅ የለውም። ስለዚህ ይሄኛው ቲኮን ላይ ችግር እንዳለ ያሳየኛል ማለት ነው። እዚህ ላይ ሁል ጊዜ መጠንቀቅ ያለብን ቲኮኖችን ስንለካ ከስክሪን ውጪ አድርገን መለካት አለብን። ያ ማለት ስክሪኑ እንደተሰካ ከሆነ ይሄ ቮልቴጁ ስክሪኑ ላይ ሾርት ካለ ብሎክ ሊያረግብን ስለሚችል ምን ማድረግ አለብን? ስክሪኑን መጀመሪያ ከቲኮኑ ላይ እንነቅላለን ማለት ነው። ይሄንን ቲኮን ከቀየርኩት በኋላ ስለካ እንደምትመለከቱት ቪጂኤች የሚለው 28 ቮልቴጅ መጥቶልኛል። ይህ ማለት በጣም አሪፍ የሚባለው የቮልቴጅ መጠን ነው። ይሄኛው ደግሞ ቪጂኤል የሚል ነው። ሁል ጊዜ -7 ቮልቴጅ ማንበብ አለበት። እንደየቲቪው ከ5 ቮልቴጅ ጀምሮ ያነብልናል። ከዛ ውጪ ቪሲሲ የምንላት ቮልቴጃችን 3.3 ይህ ማለት ደግሞ ቲኮኑ ኢኔብል እንዲሆንልን እና ዲሲ ቱ ዲሲአይሲው ስራ እንዲጀምር የምታረግልን 3.3 ቮልቴጃችንን በትክክል ወጣልናለች። ከዛ ውጪ ኤቪዲዲ የምንለውን ቮልቴጅ ቼክ እናረጋለን። ኤቪዲዲ ቮልቴጃችን ደግሞ 15 ቮልቴጅ መጥቶልናል። ስለዚህ ቲኮናችን የምንጠብቀውን ቮልቴጅ ስለወጣልን አሁን ስክሪናችን ምስል አምጥቷል አላመጣም የሚለውን ነገር በደንብ ቼክ እናደርጋለን ማለት ነው። ይሄ የምትመለከቱት ኤቪዲዲ ቮልቴጁ ነው ማለት ነው። ስለዚህ እስኪ ስክሪናችንን ስንመለከተው ኤክስትሪም ብሎ ከፍቶልናል። ኤችዲኤምአይ 1 ብሏል ማለት ነው። ተሳክቷል። አመሰግናለሁ።